እነዚህን የመሳሰሉ የኤአይ ቪዲዮዎች እንዴት በቀላሉ መስራት እንደምትችሉ በላስት ቪዲዮ ሰርቼላችሁ ነበር። እንዲሁም አብዛኞቻችሁ ወዳችሁታል። ነገር ግን አሁን ወደ ጂሚኒ ቪዲዮ ለመስራት ስትገቡ ልክ እንደዚህ እያመጣባችሁ ነው። ይህንንም በመመልከት ማለት ነው ከዛ የተሻለ አፕሊኬሽን አግኝቼላችኋለሁ። አፕሊኬሽኑም ደግሞ ጉግል ፍሎ እራሱ ነው ማለት ነው። ጉግል ፍሎ ከዚህ በፊት ዌብሳይት ላይ ነበረ የምንጠቀመው፣ ነገር ግን አሁን በአፕሊኬሽን መጥቶልናል። በዚህ ቪዲዮ እያንዳንዱን ስቴፕ እንዴት አፕሊኬሽኑ እንደምታገኙት፣ አፕሊኬሽኑን ካገኛችሁትም በኋላ እንዴት አርግታችሁ ቪዲዮዎችን በዚህ አፕሊኬሽን መስራት እንደምችሉ አሳያችኋለሁ። እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ሜክ ሹር ይሄን ቻናል ሰብስክራይበር እንዲሁም ደግሞ ለወዳጅ ጓደኞቻችሁ እንዲዳረስ ማለት ነው ላይክ ማድረጋችሁ። ነገር ግን እዚህ ጋር ማወቅ ያለባችሁ ይሄን ነገር ስንሰራ በፍሪ ነው። በፍሪ ነው ማለት ደግሞ ከሆነ ጊዜ በኋላ መቋረጡ አይቀርም ማለት ነው። በጂሚኒ ቪዲዮ መስራት ተፈቅዶልን ነበር። ነገር ግን አሁን አብዛኞቻችሁ ጋር እንደምታዩ ማለት ነው የቪዲዮ ምልክቷ የለችም፣ ቪዲዮ መስራት አልቻላችሁ። ከዚህ በፊትም ሶራ የሚባል አፕሊኬሽን የምታስታውሱ ከሆነ ይሰራ ነበረ ላይክ የኤአይ ቪዲዮዎችን እንደ ቲክቶክ ፖስት ታደርጉበት ነበር። ነገር ግን አሁን ወደ ሶራ ስትገቡ ልክ እንደዚህ ነው፣ ሸቲንግ ዳውን ነው የሚላችሁ ማለት ነው። አይሰራም አፕሊኬሽኑ። ስለዚህ ከሆነ ጊዜ በኋላ ሊቋረጥ ይችላል። ስለዚህ እናንተ እንደዚህ አይነት ፍሪ ነገሮች ስታገኙ በአግባቡ ያንን ነገር መጠቀም አለባችሁ። ምክንያቱም ያ ነገር ከሆነ ጊዜ በኋላ ምናልባት ላይሰራ ስለሚችል ማለት ነው። ያው ወሬ አላብዛባችሁ፣ ቀጥታ ወደ ቪዲዮ ልግባ። እንዳልኳችሁ ጥያቄ የሆነባችሁ ግራ የገባችሁ ነገር ካለ ኮሜንት ላይ ታስቀምጡኝ ትችላላችሁ፣ ሪፕላይ ያደርግላችኋለሁ። ወደ ቪዲዮ ኦኬ ፋሚሊ፣ በመጀመሪያ አፕሊኬሽኑን ማውረድ አለብን። ወደ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ከገባችሁ በኋላ አፕሊኬሽኑን ትክክለኛውን ሊንክ የኔ አፕ ላይ አስቀምጬላችኋለሁ። ሚካ ቲፕስ ብላችሁ ሰርች አድርጉ። ከዛ ይሄ አፕሊኬሽን ይመጣላችኋል። ሚካ ቲፕስ ብላችሁ ሰርች ካረጋችሁ በኋላ አፕሊኬሽኑን ኢንስቶል እናደርገዋለን። አፕሊኬሽኑን ኢንስቶል ካረጋችሁት በኋላ ኦፕን ብለን ወደ አፕሊኬሽኑ እንገባለን ማለት ነው። ወደ አፕሊኬሽኑ ከገባችሁ በኋላ ቀጥታ ወደ ሰርች ባራችሁ ትሄዱና ኤች31 ብላችሁ ሰርች ታደርጋላችሁ። ከዛ ይሄ ፎቶ ይመጣላችኋል። ይሄን ፎቶ ትነኩታላችሁ። ከዛ የሚመጣልንን ጽሁፍ ወደ ላይ በማድረግ ዳውንሎድ የሚለውን ነክተን አፑን እናወርዳለን። ነገር ግን ሌላኛው ማወቅ ያለባችሁ በተለይ ኢትዮጵያ የምትኖሩ ከሆነ አገራችሁ ላይ አይሰራም ሊላችሁ ስለሚችል ቪፒኤን መጠቀማችሁ እንዳትረሱ። አፕሊኬሽኑ እንግዲህ ኢንተርፌዙ ይሄን ይመስላል። ያው ቀጥታ ቪዲዮ ሜክ ማድረግ አይደለም የምንጀምረው፣ ስክሪፕት ያስፈልገናል። ስክሪፕታችንን ደግሞ ቻትጂፒቲ ላይ ወይ ደግሞ ጂሚኒ ላይ እናገኛለን። እኔ ጂሚኒ ነው ፕሪፈር ማድረገው። ስለዚህ ወደ ጂሚኒ እንገባለን። ሌሎቻችሁ ደግሞ ጂሚኒ የማይመቻችሁ ከሆነና ቻትጂፒቲ የሚመቻችሁ ወደ ቻትጂፒቲ መግባት ትችላላችሁ። ኢሶኬ እንደፈለጋችሁት ነው። እኔ ብዙ ጊዜ ጂሚኒን ስለምጠቀም ነው ማለት ነው። ከዛ ያው የምትፈልጉትን ነገር ትገልጻላችሁ። ችኛዋን የቮይስ ምልክት ነክታችሁ መግለጽ ትችላላችሁ። ማትፈልጉ በጽሁፍ መግለጽ ትችላላችሁ። እኔ አሁን በቮይስ እየገለጽኩለት ነው ማለት ነው። በቀላሉ ምንድነው እያልኩት ያለሁት በእንግሊዝኛ ስክሪፕት እንዲሰጥኝና ነገር ግን የሚያወሩት ነገር በአማርኛ እንዲሆን አርግተ ለጉግል ፍሎ የሚሆን ስክሪፕት ስጠኝ ነው ያልኩት ማለት ነው። ከዛም ሴንድ እለዋለሁ። ሴንድ ካልኩትም በኋላ በምትመለከቱት መንገድ ማለት ነው ስክሪፕቱም ሰጥቶኛል። በተመሳሳይ በቻትጂፒቲ የምትጠቀሙም ከሆነ የምትፈልጉትን ነገር ትገልጹለታላችሁ። ከዛም እሱም ልክ እንደ ጂሚኒ ልክ እንደዚህ ስክሪፕት ይሰጣችኋል ማለት ነው። አሁን ስክሪፕቴ ላይ ማለት ነው 3 ክፍል እንዲኖረው ስላልኩት 3 ክፍል አድርግቶ ነው የሰጠኝ። እናንተ ከፈልጋችሁ አንድ ክፍል ፈልጋችሁ በፓርት ማድረግ ትችላላችሁ። ከዛ እንደምታዩት ማለት ነው ክፍል አንድን ኮፒ አደርገዋለሁ። ስክሪፕታችንን ኮፒ ካደረግነው በኋላ ቀጥታ ወደ ጉግል ፍሎ አፕሊኬሽን ነው የምንገባው። ወደ አፑ ከገባችሁ በኋላ ፕሮጀክት የሚለው ጋር ኒው ምትለዋን ትነኳታላችሁ። ከዛ እንደምታዩት ዋት ዱ ዩ ዋንት ቱ ሜክ የሚለው ቦታ ላይ ማለት ነው የምትፈልጉትን ስክሪፕታችሁን እዚህ ጋር ፔስት ማድረግ ትችላላችሁ። እንደምታዩት እዚች ጋር ማወቅ ያለባችሁ ነገሮች ማለት ነው እሱን ከነካችሁት በኋላ ኢሜጅ እና ቪዲዮ ይላችኋል። ቪዲዮ የሚለው ላይ እናደርገዋለን። ከዛ እንደምታዩት ለዩቲዩብ የምትጠቀሙ ከሆነ 16 በ9 ላይ አድርጉት። ቲክቶክ እንዲሁም ለፌስቡክ የምትጠቀሙ ከሆነ ደግሞ 9 በ16 የሚለው ላይ አድርጉት። እዚች ጋር ፔስት ካደረግነው በኋላ ሴንድ ብላችሁት ቪዲዮችሁን ጄኔሬት ማድረግ ትችላላችሁ። ነገር ግን ሌላኛው ማወቅ ያለባችሁ ነገር ቪዲዮዎቹን ጀነሬት ስታደርጉ ክሬዲታችሁ እያነሰ ነው የሚሄደው። ስለዚህ አንድ ቪዲዮ ጀነሬት ስታደርጉ ከእናንተ የተወሰነ ክሬዲት እየቀነሰ ሄዳል ማለት ነው። በቀን ውስጥ ደግሞ የምትጠቀሙት 50 እስከ 50 ክሬዲት ነው። ከዛ በላይ መጠቀማችሁን ማለት ነው። ፍሪ እስከዛ ነው በቀን ውስጥ የሚሰጣችሁ። ስለዚህ በጥንቃቄ ነው ማለት ነው ክሬዲታችሁን መጠቀም ያለባችሁ። ስክሪፕቱን ሴንድ ከማለቴ በፊት እነዚህ ነገሮች ላሳያችሁ። እዚህ ጋር በጥንቃቄ መመልከት አለባችሁ። እንደምታዩት የተለያዩ ሴኮንዶች ከታች አሉ። 8 ሴኮንድ አለ፣ 10 ሴኮንድ አለ፣ 4 ሴኮንድ አለ፣ እንዲሁም ደግሞ 6 ሴኮንድ አለ ማለት ነው። እነዚህን ሴኮንዶች እናንተ በጥንቃቄ መመልከት አለባችሁ። ምክንያቱም ሴኮንዳችሁ ከፍ ሲል የሚወስድባችሁ ክሬዲትም በዛው ልክ ይጨምራል። ሴኮንዱ ደግሞ አነስ ሲል የተወሰነ ክሬዲት ነው ማለት ነው የሚወስድባችሁ። ስለዚህ እናንተ ይህን ነገር በደንብ ተመልክታችሁት ምን ያህል ይወስድብኛል የሚለውን ተመልክታችሁ ተጠቀሙት ማለት ነው። ከጨረሳችሁ በኋላ ስክሪፕታችንን ሴንድ እንለዋለን። እኔ እንግዲህ 8 ሴኮንድ ላይ አድርጌው ስክሪፕቴን ሴንድ ብያዋለው ማለት ነው። ሴንድ ካላችሁትም በኋላ እንደምታዩት ጀነሬት ያደርጋል። ያው ጀነሬት
ሲያደርግ የተወሰነ ሊቆይባችሁ ይችላል። የተወሰነ ከጠበቅነው በኋላ ማለት ነው እንደምታዩት ጀነሬት አርግቶ በዚህ መንገድ አምጥቶልናል። ቪዲዮውን ከነካችሁትም በኋላ ዳውንሎድ ለማድረግ ከላይ 3 ነጠብጣብ አለች። 3 ነጠብጣቧን እንነካታለን። ከዛ ዳውንሎድ የሚል ይመጣልናል። ዳውንሎድ የሚለውን እነካዋለን። ያው ዳውንሎድ ስታደርጉ የተወሰነ ሊቆይባችሁ ይችላል። ስለዚህ በትዕግስት ጠብቁት። ሌላኛው ደግሞ ማወቅ ያለባችሁ ኤዲት ማድረግ ትችላላችሁ ማለት ነው። ከስር ኤዲት ምትል ስላለች ኤዲት ምትሏን ነክታችሁ የምትፈልጉትን ነገር እዚህ ጋር ማስተካከል ትችላላችሁ። ከፈለጋችሁ ሬሾን እዚህ ጋር ማስተካከል ትችላላችሁ ወይ ደግሞ ብዛቱን መጨመር መቀነስ ትችላላችሁ ማለት ነው። ያው ቪዲዮንም ከጨረስነው በኋላ ፋይናል ሪዛልቱ ምን ይመስላል የሚለው ላሳያችሁ። ሰላም እንደምን አላችሁ? ዛሬ በሰማያዊ የቴክኖሎጂ ዓለም ክላውድ ኮምፒውቲንግ ላይ እንዴት አዳዲስ ፈጠራዎችን እንመለከታለን። አብራችሁን ቆዩ። የተመቻችሁ አልጠራጠርም። ምን ጎደለ ምንስ በዛ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እኔ ደግሞ በቻልኩት አቅም በቀጣይ ቪዲዮዎች አሻሽዬ ለመምጣት ሞክራለሁ። ይህን ቻናል ሰብስክራይብ ያላረጋችሁ ሜክ ሹር ሰብስክራይብ እንዳረጋችሁ። ይመቻችሁ።